በመጀመሪያ ሃርመኒ ቪዛ ሶሉሽንስ ማን እንደሆነ ላስታውቃችሁ። ሃርመኒ ቪዛ ሶሉሽንስ የተለያዩ ኮንሰልቴሽኖችን የሚሰጥ የኮንሰልቴሽን ፈርም ነው። የስቱደንት ቪዛ ላይ ስፔሻላይዝ አድርገናል። የቱሪስት ቪዛ እና አንዳንዴ ደግሞ ሜዲካል ቪዛም ወደ ኢንዲያ እና ወደ ታይላንድ እንሰራለን። በተጨማሪም በራሳቸው አፕላይ አድርገው የተለያዩ ሀገር ሄደው መማር ለሚፈልጉ ሰዎች እና በራሳቸው አፕላይ አድርገው የተለያዩ ሀገሮችን መጎብኘት ለሚፈልጉ ሰዎች ከመጀመሪያው እስከ መጨረሻው በራሳቸው እንዴት አፕላይ አድርገው እዛ ደረጃ ላይ መድረስ እንደሚችሉ የተለያዩ ትሬኒንጎችን ልክ እንዳሁኑ ትሬኒንግ ፕሮቫይድ እናደርጋለን። ባጭሩ ይህ ይመስላል ስለ ሃርመኒ። እንደ ሃርመኒ ወደ 7 የሚሆኑ ኢንተርናሽናል ፓርትነሮችን ለማፍራት ችለናል። ከቱርክ እነ ኢስታንቡል አይደን ዩኒቨርሲቲ፣ እነ ኦዝጊን ዩኒቨርሲቲ፣ ከዩኤኢ ደግሞ እነ ብሪትስ ኢምፔሪያል ኮሌጅ፣ እነ ኔስት አካዳሚን፣ ከኢንዲያ ደግሞ እነ ጄን ዩኒቨርሲቲን የመሳሰሉ እነ ኤስአርኤም ዩኒቨርሲቲ እነ ጄኤንዩን የመሳሰሉ የተለያዩ ኢንተርናሽናል ፓርትነሮች ለማፍራት ችለናል። በሚመጡት አመታት ደግሞ ብዙ ፓርትነሮችን እንደምናፈራ ተስፋ እናደርጋለን። በቀጥታ ወደ ትሬኒንጉ ከመሄዳችን በፊት በዚህ ትሬኒንግ ላይ ምን እንነጋገራለን የሚለውን ኦቨርቪው ባጭሩ ለመነጋገር እንሞክር። የመጀመሪያው ኢንትሮዳክሽን ነው። ኢንትሮዳክሽን ላይ በዚህ ትሬኒንግ ላይ እናንተ ምን ታገኛላችሁ የሚለውን ነገር እንመለከታለን። ሁለተኛ ላይ ደግሞ ኢሰንስ ኦፍ ዘ ትሬኒንግ፣ ይህ ትሬኒንግ የማይጠቅም ከሆነ መሰጠት የለበትም እና ከዚህ ትሬኒንግ ምን ታገኛላችሁ፣ ምን ቫልዩ አድ ታደርጋላችሁ፣ ምን አድቫንቴጅ ታገኛላችሁ የሚለውን ኢሰንስ ኦፍ ዘ ትሬኒንግ በሚል እንነጋገራለን። በቀጥታ ሶስተኛ ላይ ዩኒቨርሲቲ አፕሊኬሽናችንን እንጀምራለን። ከዩኒቨርሲቲ መምረጥ ጀምሮ ዩኒቨርሲቲ አፕላይ አድርጎ አድሚት እስከመደረግ ድረስ በካናዳ ቪዛ ፕሮሰስ ላይ ያለውን በካናዳ ዩኒቨርሲቲ አፕሊኬሽን ፕሮሰስ ላይ ያለውን እንመለከታለን። ከዛ በኋላ ዩኒቨርሲቲ አድሚሽናችንን ደግሞ አብረን ሴኪዩር ካረግን በኋላ እንዴት ነው ቪዛ አፕላይ የምናደርገው የሚለውን ፕሪፓሬሽን ፎር ቪዛ፣ ዶክመንቶችን ማዘጋጀት፣ አንዳንድ ሌተሮችን ማዘጋጀት የሚጨምረውን ሴክሽን ፕሪፓሬሽን ፎር ቪዛ በሚል እንነጋገራለን። ቀጥሎ የምንመለከተው ደግሞ ዶክመንት ኦርጋናይዜሽን ነው። የካናዳ ቪዛ ኢንተርቪው ስለሌለው ቪዛ ኦፊሰሩን ኮንቪንስ ልናደርገው የምንችለው በምናሳየው ኳሊቲ ዶክመንት ነው። ስለዚህ እንዴት ነው እነዚህን ኳሊቲ የሆኑ ዶክመንቶች ማዘጋጀት የምንችለው፣ እንዴት ኦርጋናይዝ ብናደርግ ይሻላል፣ ፍሎዋቸው እንዴት መሆን አለበት የሚለውን ዶክመንት ኦርጋናይዜሽን ላይ እንመለከታለን። ከዛ በመቀጠል ደግሞ ስለ አይአርሲሲ ፖርታል እንነጋገራለን። አይአርሲሲ ፖርታል ማለት ኢሚግሬሽን ኤንድ ሪፊውጂ ኤንድ ሲቲዝንሺፕ ኦፍ ካናዳ የሚባለው የካናዳ የኢሚግሬሽን ኦፊስ ሲሆን የእሱ ፖርታል ላይ እንዴት ጂሲኪ ሴኪዩር አካውንት ክሬት ማድረግ ይቻላል የሚለውንም የተለያዩ ነገሮችን ስቴፕ ባይ ስቴፕ አብረን ክሬት እያደረግን እንነጋገራለን። ከዛ በኋላ እንዴት ነው ፎርሞቹን መሙላት የምንችለው? በጣም በካናዳ ቪዛ ፕሮሰስ ላይ 3 ወሳኝ ፎርሞች አሉ። ስፔሻሊ ኢን ስቱደንት ቪዛ የመጀመሪያው ስቱደንት ቪዛ አፕሊኬሽን ፎርም ነው። ሁለተኛው ስኬጁል 1 ነው። ሶስተኛው ደግሞ ፋሚሊ ኢንፎርሜሽን ነው እና እነዚህን ፎርሞች በጥራት እንዴት መሙላት እንችላለን የሚለውን እንነጋገርና ትሬኒንጋችንን በዚህ እናጠቃልላለን ማለት ነው። ከመጀመሪያው እስከ መጨረሻው አብራችሁን ሁኑ። እንደ ኢንትሮዳክሽን ይሄ ትሬኒንግ ካናዳ ላይ ሄደው በተለያዩ ፊልዶች ስፔሻላይዝ ማድረግ ለሚፈልጉ ሄልዝ ሪሌትድ ፊልዶች፣ ቢዝነስ ሪሌትድ ፊልዶች፣ አይቲ ሪሌትድ ፊልዶች ላይ ስፔሻላይዝ ማድረግ ለሚፈልጉ ሰዎች እንዴት ነው ከመጀመሪያው እስከ መጨረሻው የቪዛ ፕሮሰሳቸውን በራሳቸው መጨረስ የሚችሉት የሚለውን በዚህ ትሬኒንግ ላይ እንመለከታለን። በመጀመሪያ ስቴፕ ባይ ስቴፕ ጋይዳንስ ኦን ዩኒቨርሲቲ አፕሊኬሽን እንመለከታለን። ዩኒቨርሲቲ ከመምረጥ ጀምሮ ከዛ በኋላ ደግሞ ዶክመንት ኦርጋናይዝ ከማድረግ ጀምሮ ለዩኒቨርሲቲ አፕሊኬሽን ዶክመንቶቻችንን ኦርጋናይዝ ካረግን በኋላ እና አፕላይ ካረግን በኋላ ደግሞ ፎሎ አፕ ከማድረግ ጀምሮ እስከ መጨረሻው ያለውን ስቴፕ አንድ በአንድ እንነጋገራለን። በሁለተኛ ደረጃ ደግሞ ዲቴይልድ ኦቨርቪው ኦፍ ዘ ቪዛ አፕሊኬሽን ፕሮሰስ፣ ፎርሞቹ እንዴት ነው የሚሞሉት የሚለውን፣ አይአርሲሲ ፖርታል እንዴት ነው ክሬት የሚደረገው የሚለውን እያንዳንዱን እግር በእግር እየተከተልን እንማማራለን። ከዛም በሶስተኛነት ደግሞ ስተዲ ፕላን እንዴት ነው የሚዘጋጀው የሚለውን እንመለከታለን። ቅድም እንደተናገርኩት የካናዳ ቪዛ ኢንተርቪው ስለሌለው ለቪዛ ኦፊሰሩ የኛን ኢንቴንሽን ልናስረዳው የምንችለው በምንጽፈው ኳሊቲ የሆነ ስተዲ ፕላን ነው። ስለዚህ ስተዲ ፕላን እንዴት እናዘጋጃለን፣ ምን ኮንቴንት ሊኖረው ይገባል፣ ምን አይነት ቲፖች፣ ምን አይነት ትሪኮች መጠቀም አለብን ስተዲ ፕላን ስናዘጋጅ የሚለውን ነገር እንመለከታለን። በመጨረሻ ደግሞ ዶክመንቶችን እንዴት ነው ኳሊቲ የሆኑ ዶክመንቶችን ኦርጋናይዝ ማድረግ የምንችለው የሚለውን እንነጋገርና ትሬኒንጋችንን እናጠናቀቃለን ማለት ነው። በመቀጠል ደግሞ አንድ ሰው ይህንን ትሬኒንግ ለምን ኢንሮል ማድረግ አለበት የሚለውን እንነጋገራለን። የመጀመሪያው በዚህ ትሬኒንግ ላይ we don't hold back anything፣ እያንዳንዱን ከመጀመሪያው እስከ መጨረሻው ያለውን ነገር ያለምንም ስማርትነስ
እኛ ጋር መታችሁ ኢንሮል ማድረግ ሳይጠበቅባችሁ በራሳችሁ ከመጀመሪያው እስከ መጨረሻው አፕላይ የምታደርጉበትን ነገር ምንም ሳንደብቅ ከመጀመሪያው እስከ መጨረሻው እናስተምራችኋለን። ሁለተኛው ደግሞ there is no rocket science። ብዙ ኤጀንቶች ወይም ብዙ ኮንሰልታንቶች የቪዛ ፕሮሰሲንግ በጣም እንደ ሮኬት ሳይንስ በጣም ከባድ እንደሆነ እንዲሰማቸው ያደርጓቸዋል። በዚህ ፕሮሰስ ግን የቪዛ ፕሮሰሲንግ፣ የዩኒቨርሲቲ አፕሊኬሽን፣ ዶክመንት ኦርጋናይዜሽን ምን ያህል ሲምፕል የሆነ ነገር እንደሆነ ሲምፕል በሆነ ዌይ አብረን እንነጋገራለን። ሶስተኛው ደግሞ በጣም አፎርደብል በሆነ ፕራይስ ይህንን ትሬኒንግ ለእናንተ ፕሮቫይድ እናደርግላችኋለን። እኛ በሰራነው ሪሰርች መሰረት አዲስ አበባ ውስጥ ለቅድሚያ ክፍያ የሚከፈለው ለኮንሰልቴሽን ፊ ለቅድሚያ ክፍያ ብቻ አቬሬጁ 40,000 ብር ነው። ይህንን ትሬኒንግ ግን ከመጀመሪያው እስከ መጨረሻው በራሳችሁ ተምራችሁ ኤጀንት ጋር መሄድ ሳይጠበቅባችሁ አፕላይ ያደረጋችሁ በጣም አፎርደብል በሆነ ፕራይስ ይህንን ትሬኒንግ እኛ ጋር ታገኙታላችሁ ማለት ነው። አራተኛው ይህንን ትሬኒንግ የሚወስዱ ሰዎች የሚያገኙት አድቫንቴጅ ፍሪ ኮንሰልቴሽን ነው። በራሳቸው የቪዛ ፕሮሰሳቸውን እያደረጉ የሚፈልጉትን ጥያቄ እኛ ጋር እየደወሉ የመጠየቅ እድሉ ይኖራቸዋል። ስለዚህ ይህንን ትሬኒንግ ልዩ የሚያደርገው ከትሬኒንጉ ዲቴይልነት በተጨማሪ ፍሪ ኦፍ ኮንሰልቴሽን ነው። ስለዚህ የኛ ተማሪዎች ምንም ሳይሳቀቁ እኛ ጋር እየደወሉ ኮንሰልት መደረግ ይችላሉ። አምስተኛው run away from scammers ነው። በጣም ይህንን ሴክተር ኢንፌክትድ ካደረገው ምክንያት አንዱ የስካመሮች መብዛት ነው። ብዙ ሰዎች ገንዘብ ይጠይቋቸዋል። ገንዘብ ከጠየቁዋችሁ በኋላ በዚህ ሴክተር ላይ አታገኟቸው ወይም ቢሮአቸውን ዘግተው ይጠፋሉ። ይህንን ትሬኒንግ ከወሰዳችሁ ግን እናንተ ኤጀንቶች ጋር መሄድ አይጠበቅባችሁም። ኤጀንቶች ጋር ብትሄዱ እንኳን በጣም ዌል ኦርጋናይዝድ ሆናችሁ ኤንድ በጣም ኖሌጀብል ሆናችሁ ወደ እነሱ ስለምትሄዱ እያንዳንዱን ስካም ሊያረጓችሁ የሚፈልጉትን ምክንያት ታውቁታላችሁ። ስለዚህ ከዚህ በኋላ በስካመሮች ስካም አትደረጉ ማለት ነው። የመጨረሻውና እናንተ ራሱ እንደ ሶርስ ኦፍ ኢንካም መቀየር የምትችሉት ደግሞ ቪዛ ሌተር ራይቲንግ ስኪል ነው። በዚህ ትሬኒንግ ከመጀመሪያው እስከ መጨረሻው እንዴት በጣም ሰፖርቲንግ የሆኑ የቪዛ ሌተሮችን ማዘጋጀት እንደምትችሉ ትማራላችሁ። ለምሳሌ የሻንገን ከቨር ሌተር ሊሆን ይችላል፣ የካናዳ ስቱደንት ቪዛ ስተዲ ፕላን ሊሆን ይችላል፣ ፐርፖዝ ኦፍ ትራቭል ሊሆን ይችላል። በተለይ ስተዲ ፕላን እንዴት ማዘጋጀት እንዳለባችሁ ስለምታውቁ ብዙ ሰዎች ይሄ ደግሞ ስለሚከብዳቸው እናንተ ለነሱ ስተዲ ፕላን እያዘጋጃችሁ እነሱንም ቻርጅ ማድረግ ትችላላችሁ። ስለዚህ ይሄ ስኪል ከዚህ ትሬኒንግ በኋላ ይኖራቸዋል ማለት ነው። አሁን በቀጥታ ትሬኒንጋችንን እንጀምር። የመጀመሪያው ትሬኒንግ የሚሆነው የዩኒቨርሲቲ አፕሊኬሽን ፕሮሲጀር ነው። በዩኒቨርሲቲ አፕሊኬሽን ፕሮሲጀር ውስጥ 5 ወሳኝ ስቴፖች አሉ። የመጀመሪያው ዩኒቨርሲቲ ሴሌክሽን ነው። እንዴት ነው ዩኒቨርሲቲ መምረጥ ያለብን? ዩኒቨርሲቲ ስንመርጥ ምን ኮንሲደር ማድረግ አለብን የሚለውን እንነጋገራለን። በሁለተኛነት ዶክመንት ኦርጋናይዜሽን ነው። ለዩኒቨርሲቲ ምን አይነት ዶክመንቶች ያስፈልጉኛል? ምን አይነት ዶክመንቶች ማዘጋጀት አለብኝ? እንዴት ኦርጋናይዝ ማድረግ አለብኝ የሚለውን በዚህ ላይ እንነጋገራለን። ሶስተኛው ዩኒቨርሲቲው ላይ በቀጥታ አፕላይ ማድረግ ነው። አብረን አፕላይ ያደረግን እንዴት ነው የዩኒቨርሲቲ አፕሊኬሽን ፎርም የሚሞላው የሚለውን አብረን እንነጋገራለን። በመቀጠልም ፎሎ አፕ ነው። ብዙ ሰዎች ሚስ የሚያደርጉት ስቴፕ ወይም አፕሊኬሽናቸው ዲሌ እንዲያደርግ የሚያደርገው ስቴፕ ፎሎ አፕ አለማድረጋቸው ነው። ስለዚህ እንዴት ነው ፎሎ አፕ ማድረግ ያለብን፣ ምን አይነት ሜቶዶችን መጠቀም አለብን የሚለውን ፎሎ አፕ በሚለው ሴክሽን ላይ እንነጋገራለን። በመጨረሻም እንዴት ነው ኦፈራችንን አክሴፕት የምናደርገው፣ ቲዩሽን ዲፖዚት እንዴት ነው የምንከፍለው፣ እንዲሁም ፕሮቪንሽናል አተንሴሽን ሌተር ወይም ፓል የሚባለውን ከጃንዋሪ 2023 በኋላ የመጣውን ነገር እንዴት ነው የምናገኘው የሚለውን በዚህ ትሬኒንግ ላይ እንመለከታለን ማለት ነው። አብራችሁ ነው። እሺ አሁን አፕሊኬሽናችንን ጀምረናል። ስለዚህ ዩኒቨርሲቲ ስንመርጥ ምን ኮንሲደር ማድረግ አለብን የሚለውን በመጀመሪያ እንነጋገር። የመጀመሪያው ዩኒቨርሲቲ ሪሌትድ ሪኳየርመንትስ ናቸው። ዩኒቨርሲቲዎች የየራሳቸው የሆነ የተለያየ ሪኳየርመንቶች ይኖራቸዋል። ስለዚህ መጀመሪያ እሱን ኮንሲደር ማድረግ አለብን። ለምሳሌ የመጀመሪያው ጂፒኤ ሪኳየርመንት ሊሆን ይችላል። አብዛኞቹ የካናዳ ዩኒቨርሲቲዎች ከ75% በላይ ጂፒኤ ወይም ደግሞ ከ3.0 በላይ ወይም ደግሞ ከቢ ግሬድ በላይ የሆነውን ነው የሚቀበሉት። ስለዚህ ዩኒቨርሲቲ ስንመርጥ ከዚህ በታች ጂፒኤ ካለን ኮንሲደር ማድረግ አይኖርብንም ማለት ነው። ስለዚህ የመጀመሪያው ኮንሲደር ልናደርገው የሚገባው ነገር ጂፒኤ ሪኳየርመንት ነው። ሁለተኛው ደግሞ በዚህ በዩኒቨርሲቲ ሪሌትድ ሪኳየርመንትስ መሃል አንዳንድ ዩኒቨርሲቲዎች ስፔሻል የሆነ ሪኳየርመንት ሊኖራቸው ይችላል። ለምሳሌ አንዳንድ ዩኒቨርሲቲዎች በጣም በተለይ ቶፕ የሆኑ ዩኒቨርሲቲዎች ከኛ የሊደርሺፕ ባክግራውንድ፣ የቮለንተሪ ኤክስፒሪየንስ ባክግራውንድ ይፈልጋሉ። ስለዚህ
እነዚህን መጀመሪያ ቀድመን ኮንሲደር ማድረግ ይኖርብናል። ሶስተኛው ደግሞ ዩኒቨርሲቲ ስፔሲፊክ ዶክመንቶች ሊኖሩ ይችላሉ። አንዳንድ ዩኒቨርሲቲዎች በተለየ ለራሳቸው ስፔሻላይዝድ የሆነ ዶክመንት ሊጠይቁን ይችላሉ። አሁን ለምሳሌ ለአንደር ግራጁዌት አፕሊኬሽን ብዙ ዩኒቨርሲቲዎች ስተዲ ፕላን ወይም ደግሞ ስቴትመንት ኦፍ ፐርፐዝ ወይም ኤስኦፒ አይፈልጉም። አንዳንዶቹ ዩኒቨርሲቲዎች ግን ሊፈልጉ ይችላሉ። ስለዚህ አፕላይ ከማድረጋችን በፊት ይህ ዩኒቨርሲቲ ምን አይነት ዶክመንቶችን ከኔ ይፈልጋል የሚለውን ማወቅ ይኖርብናል። አንዳንድ ዩኒቨርሲቲዎች ላንጉጅ ፕሮፊሸንሲ አፕላይ ካረግንና ከተቀበሉን በኋላ ማስገባት እንደምንችል ይነግሩናል። አንዳንድ ዩኒቨርሲቲዎች ደግሞ ያለ ላንጉጅ ፕሮፊሸንሲ ፕሮሰሳችንንም አይጀምሩልንም። ስለዚህ እንደዚህ አይነት ዩኒቨርሲቲ ስፔሲፊክ የሆኑ ዶክመንቶችን ኮንሲደር ማድረግ ይኖርብናል። ሁለተኛው ፕሮግራም አቬይላቢሊቲ ነው። ፕሮግራም አቬይላቢሊቲ በጣም ወሳኝ ቶፒክ ነው። ምክንያቱም ነገ ቪዛችንን አፕላይ ስናደርግ አፌክት ሊያደርገን ስለሚችል። ምክንያቱም ለምሳሌ ማስተርስ አፕላይ የሚያደርግ ሰው በፊት ባችለርስ ጋር ከተማረው ኮርስ ጋር አላይን የሚያደርግ ፕሮግራም መምረጥ ይኖርበታል። አለበዚያ ቪዛ ኦፊሰሩ ለአካዳሚክስ እንደማሄድ ይጠረጠርና ቪዛውን ካንሰል ያደርግበታል ወይም ዲናይ ያደርግበታል። ፕላስ እኛም ሄደን የመማር ሀሳብ ካለን ፕሮግራም አቬይላቢሊቲ በጣም ወሳኝ ነው። የማንፈልገውን ፕሮግራም ልንማር ስለማንችል የምንፈልገው አይቲ ላይ ከሆነ አይቲ ላይ፣ ሄልዝ ላይ ከሆነ ሄልዝ ላይ ይህ ፕሮግራም እዛ ዩኒቨርሲቲ ላይ ይሰጣል የሚለውን በደንብ ቼክ ማድረግ ይኖርብናል ማለት ነው። ሶስተኛው ቲዩሽን ፊ ኤንድ ስኮላርሺፕ ኦፈርስ ነው። አንዳንድ ዩኒቨርሲቲዎች በጣም ውድ የሆነ ቲዩሽን ፊ ያስከፍላሉ። አንዳንዶች ደግሞ በጣም ሎወር የሆነ ቲዩሽን ፊ ያስከፍሉናል። አንዳንዶች ብዙ ስኮላርሺፕ ይሰጡናል። አንዳንዶች ደግሞ ከነጭራሹ ስኮላርሺፕም አይሰጡንም። ይሄ ቪዛችንም ላይ ኢምፓክት ይኖረዋል። ምክንያቱም የምናሳየው ባንክ ስቴትመንት ከምንከፍለው ቲዩሽን ፊ ጋር መጣጣም ይኖርበታል። ቲዩሽን ፊው ሃይ ሆኖ የምናሳየው ባንክ ስቴትመንት ሎ ከሆነ ይህንን ትምህርት አፎርድ ማድረግ እንደማንችል ኮንሲደር ያደርግና ቪዛ ኦፊሰሩ ቪዛችንን ዲናይ ያደርገዋል። ስለዚህ ስንት ነው የሚያስከፍለው ይሄ ዩኒቨርሲቲ? ምክንያቱም ነገ ሄደን እኛም ስንማር ያንን አፎርድ ማናደርገውን ቲዩሽን ኢንሮል ልናደርግ ስለማይገባ ቲዩሽኑን ኮንሲደር ማድረግ አለብን። የምናገኘውንም ስኮላርሺፕ ኮንሲደር ማድረግ አለብን። ስፔሻሊ የምናገኘው ስኮላርሺፕ ሜሪት ቤዝድ ከሆነ በውጤታችን ምክንያት ስለምናገኘው ያንን ስኮላርሺፕ ቪዛ ኦፊሰሩም ይሄ ሰውዬ በጣም ስትሮንግሊ አካዳሚክ ኤክሰለንስ አለው ብሎ ስለሚያስብ ቪዛችንን አይከለክለንም ማለት ነው። ስለዚህ የምናገኘውንም ስኮላርሺፕ ኮንሲደር ማድረግ ይኖርብናል። አራተኛው ፕሮግራም ስፔሲፊክ ሪኳየርመንት ነው። አንዳንድ ፕሮግራሞች የራሳቸው የሆነ ስፔሲፊክ የሆነ ሪኳየርመንት ይኖራቸዋል። ለምሳሌ ላንጉጅ ሪኳየርመንት ሊሆን ይችላል። ለምሳሌ ካናዳን ኮንሲደር በምናደርግበት ጊዜ የካናዳ ወርኪንግ ላንጉጅ ሁለት ነው። አንደኛው ፍሬንች ነው፣ አንደኛው እንግሊሽ ነው። ስለዚህ አንዳንድ ኮርሶች ሜቢ በፍሬንች ሊሰጡ ይችላሉ እኛ የምንፈልጋቸው ኮርሶች። እኛ ደግሞ የፍሬንች ላንጉጅ ፕሮፊሸንሲ እስከሌለን ድረስ እነዚህን ኮርሶች መምረጥ አንችልም። ስለዚህ ፕሮግራም ስፔሲፊክ የሆኑ ሪኳየርመንቶችንም ኮንሲደር ማድረግ ይጠበቅብናል። ለምሳሌ ጂፒኤ፣ አንዳንድ ፕሮግራሞች ሃየር የሆነ ጂፒኤ ሪኳየርመንት ይኖራቸዋል። ለምሳሌ እኛ ጂፒኤ 3.2 ቢሆን ከአራት፣ አንዳንድ ፕሮግራሞች ግን የምንፈልገው ፕሮግራም ግን 3.5 ቢሆን ይህንን ፕሮግራም ኢንሮል ማድረግ አንችልም። ምክንያቱም ጂፒኤ ሪኳየርመንቱ እኛ ካለን ጂፒኤ ከፍ ስለሚል ማለት ነው። ስለዚህ እንደዚህ አይነት ፕሮግራም ስፔሲፊክ የሆኑ ሪኳየርመንቶችንም ኮንሲደር ማድረግ ይጠበቅብናል። የመጨረሻውና ወሳኙ ደግሞ ስቱደንት ቪዛ አክሴፕታንስ ሬት ነው። አንዳንድ ዩኒቨርሲቲዎች ለቪዛ ሰክሰሳችን ሬድ ፍላግ ሊሆኑ ይችላሉ። ለምሳሌ እንደ ምስጢር ምነግራችሁ አንደኛው ኮንስቴጋ ኮሌጅ፣ ይሄ ዩኒቨርሲቲ በጣም ሬድ ፍላግ ነው። ሌሎችም ኮሌጆች እነ ጆርጅ ብራውን ኮሌጅ፣ እነ ሴናካ ኮሌጅ፣ አብዛኞቹ የካናዳ ኮሌጆች ለቪዛችን ሬድ ፍላግ ናቸው። ቪዛ ኦፊሰሩ መጀመሪያ ዶክመንቶቻችንን ከማየቱ በፊት እነዚህ ዩኒቨርሲቲዎች ላይ ወይም እነዚህ ኮሌጆች ላይ አፕላይ እንዳደረገን ካየ ዲናይ ያደርገናል። አካዳሚክሊ ኤክሰለንት ብንሆንም ቪዛ ኦፊሰሩ ግን ከፖፑሌሽኑ ዴንሲቲ የተነሳ ዲናይ ሊያደርግብን ይችላል። ስለዚህ ስፔሻሊ ወደ እንደ ኦንታሪዮ ውስጥ ሆነው እንደ ተንደርቤ አካባቢ የሚገኙ ዩኒቨርሲቲዎችን ብትመርጡ ይመከራል። ምክንያቱም ፖፑሌሽን ዴንሲቲው በጣም ሎ ስለሆነ ማለት ነው። በመቀጠል ደግሞ ለዩኒቨርሲቲ አፕሊኬሽን ምን አይነት ዶክመንቶችን ማዘጋጀት አለብኝ የሚለውን እንመለከታለን። ያ ጋይስ የአብስራ ነኝ ከሃርመኒ ቪዛ ሶሉሽንስ። ኮርሱን ኢንጆይ እንዳረጋችሁት ተስፋ አረጋለሁ። ይሄኛው ጀስት ኢንትሮዳክተሪ ፓርት ነው ስለ ዩኒቨርሲቲ ሴሌክሽን ያቀረብንላችሁ። በቀጣይ ምን አይነት ዶክመንት ያስፈልጋቸዋል፣ እንዴት ነው ፎርሞቹን የምትሞሉት፣ ስፔሻሊ ከመጀመሪያው ከዩኒቨርሲቲ አፕሊኬሽን ጀምሮ ዩኒቨርሲቲ መርጠን አብረን አፕላይ እያደረግን እናያለን። በቀጣይ ደግሞ ስክሪን ሪከርድ አድርገን ራሱ የለቀቅናቸው ፎርሞች አሉ። ለምሳሌ እንደ ካናዳ ቪዛ አፕሊኬሽን ፎርም፣ ስኬጁል ዋን ምናምን የሚባሉትን
ስክሪን ሪከርድ አብረን እየሞላን ነው የምናየው። ኮርሱን ኢንጆይ እንድታደረጉት እንፈልጋለን። ፕላስ ደግሞ ወስዳችሁ እንድትጠቀሙበት እንፈልጋለን። ከዛ ነው ኮርሱንም በነፃ ኦፈር ለማድረግ የወሰድነው። ስለዚህ ዩቲዩብ ቻናላችንን ደግሞ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳትረሱ። ምክንያቱም ይሄ ኮርስ በጣም ብዙ ሰዎችን መጥቀም ይችላል ብለን እናስባለን። ብዙ ኤጀንቶች በብዙ ብር የሚነግሯችሁን ነገር ነው በነፃ እዚህ ዩቲዩብ ቻናል ላይ እየነገርናችሁ ያለው ነው። ስለዚህ ኮርሱን ኢንጆይ አድርጉት። ለእኛም ደግሞ ፍቅራችሁን ማሳየት እንዳትረሱ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በቀጣይ ሳምንታት በጣም በጣም ወሳኝ የሆነውን ፓርት መልቀቅ እንጀምራለን። ስለዚህ ይመቻችሁ።